ከህይወት ትመራለህ። ጤና ይስጥልኝ የልዩ ጉዞ ቤተሰቦች እንዴት ናችሁ? በክፍል 2 ተገናኘን። በክፍል 1 ጥሩ ጊዜ እንደነበረን ተስፋ አደርጋለሁ። በክፍል 2 ደግሞ ቆንጆ ጨዋታዎችን ይዘን ተከሰናል። አብራችሁን ቆዩ። እንግዲህ ከባለፈው ክፍል የተማርነው ነገር ይኖራል። በግሌ ግን ማንሳት የፈለኩት ከባለፈው ክፍል ከዚህ ቀደም ከነበረው ክፍል ልጆች በልጅነት እድሜያቸው ፍቅር ሊይዛቸው ይችላል። ማያውቁት ስሜት ውስጥ ሊገቡ ይችላሉ። ስለዚህ መከታተላቸው እንያቸው ለማለት ያክል ነው። ከማን ጋር እንደሚውሉ ጓደኛቸው ማን ነው፣ አብሯቸው የሚማረው ሰው ማን ነው ብለን መጠየቅ ይኖርብናል። ስለዚህ ማንም ሰው በልጅነቱ ሰው ሊወድ ይችላል። ይሄ ፍቅር የምንለው ቋንቋኛ የኛ መገለጫ ሆነ እንጂ ሰው ሊወዱ ይችላሉ ህፃናቶች። ስለዚህ መከታተላቸው ከአስተማሩን መምህራኖች ከቀደምት አስተማሪዎች መካከል ልናመሰግናቸው የሚገቡ አስተማሪዎች፣ ልናከብራቸው የሚገቡ አስተማሪዎች፣ ክሬዲት ልንሰጣቸው ይገባል። እኛን ቀርጸው ቆንጆ መስመር አስይዘው ከቤተሰብ እኩል ማለት ይቻላል። እኔ እኩል ነው ማለት ሁሉም ቤተሰብ የሚያስተምረው ሌላ ትምህርት አለ፣ አስተማሪ የሚያስተምረው ሌላ ትምህርት አለና ስለዚህ እኩል ወይም ደግሞ ተካፍለውን በጋራ ያሳደጉ ባለውለታዎቻችን ናቸው። ስለዚህ መምህራኖችም የዘነጉ አይገባም። እናስታውሳቸው፣ ባገኘነው አጋጣሚ እንጠይቃቸው፣ እንዘክራቸው። ሁሌም ከአእምሯችን ሊጠፋ አይገቡም። ምክንያቱም መምህራን አስተማሪ ማለት የየትኛውም አስተማሪ የእውቀት መምህር የሆነ ሁሉ በጠቅላላ ሊከበር ይገባል፣ ሊታወስ ይገባል፣ ሊወደስ ይገባል እና በጣም 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 ሊመሰገን ይገባል። የቀደምት መምህሮቻችንን ልናመሰግን ይገባል። በዚህ አጋጣሚ ሳላነሳው ማለፍ ስለማልፈልግ ነው። ልዩ ጉዞ ልጋም ከህይወት ትመራለህ። አትርሱ። ባለ ታሪክ ብሆን እውነት በጣም በጣም ደስ ይላል። እንደ ባለ ታሪክ ብሆን ደስ የሚል ነገር የለም። ስለዚህ ትልቁ ነገር ላነሳው የፈለኩት ነገር የአሁን ተማሪዎችስ የአሁን ልጆች ምን እያደረጉ ነው? እንኳን ሊመጡ እንኳን ሊቆነጠጡ በስርዓት ዶክመንታቸውን እያስቀምጧሉ። ፐርሰንት ስናሰለው ከድሮ ከኛው እንዴት እኮ እንደምታቃጥሉ አንዴ አይሆንም፣ አንዴማ አይሆንም። እናንተ ዘመን ነው የጠጣሁት። በእኔ ዘመን ጠጥቻለሁ። እስኪ እንደው ወደ ኋላ ተነሳችሁ ቪዲዮውን እስኪ ነሽ ጠጣው አልጠጣው ይሄው እንደሞላ አሁን ጠጣው። ስለዚህ ይሄ ነው ደግሞ በጣም የታዘባችሁ ነገር ልንገራችሁ። አሁን ላይ በጣም በቃ እኔ ተማሪ ላይ እየጠላሁ አይደለም፣ አሁን ጠልቼ ሳይሆን ኮስሞቲክሳችሁን ተቀባብታችሁ ቻፕስቲክ ውሃ ከለር ቻፕስቲክ ስለሚከለከል ውሃ ከለር ሊፕስቲክ ስለሚከለከል ውሃ ከለር ቻፕስቲክ ቀቡና ቆንጆ ሰዓት ደረጃ ቆንጆ በቃ ምን ቀረሽ? ምን አጉራን አይኗን ተቋቁላ ገበያ የምትወጣ ሁሉ ነገርሽን ተሰራርተሽ ትምህርት ቤት ትሄጃለሽ። ፉክር ነው ጫማው፣ ልብሱ፣ ዩኒፎርም፣ ስታይሉ ምናምን። እኛ ወደዚህ ደረስነው ተደብድበን ነው ተለጥለጠን አለቀ። ስለዚህ ወደ ኋላ መለስ በሉና የኛ ታሪክ የኛ ታሪክ ስሙ ራሳችሁን ተጠቅማችሁ። አንደኛ ከዶክመንት አንፃር ዶክመንት ማግባቡ ማለት ወላጆች ላይ በጣም መሰራት አለበት። አልኮ በቃ ተውት። ስልክ የሚሰጣቸው ነገር፣ ታብሌት የሚሰጣቸውን ነገር እርሱት፣ ተውት። ይሄ አሁን ፋሽን ነው ማለት አንድ ሰው ለልጁ ግዴታ እንደ አስቤዛ ስልክ ግዴታ ነው። ልዩ ጉዞ ልጋም ከህይወት ትመራለህ። አባታችሁን ጠይቁ፣ እናቶቻችሁን ጠይቁ በምን እንዳለ። ስቲል ወላጅ ራሱ ልጁን መቅረጽ አለበት ባለፈበት መንገድ። አሁን ጊዜው ነው፣ እንደዚህ ነው፣ ዘመኑ ነው፣ ይሁን ይፈቀድበት፣ ይደረግለት። በፍጹም መሆን የለበትም። ከዛ ውጭ መልካም የትምህርት ዘመን
ምን ማድረግ አይቻልም። በትምህርት ቤት ወቅት የምኔን ክበብ አባል ነበራችሁ? ያው የሚኒ ሚዲያ ክበብ አባል አፋሪ የዜግነትን ዘምራል እኔ ምን ዘምረው ማንም አይዘምረው። ከዛ ውጭ የቀይ መስቀል ክበብ አባል ነበርኩ። ፈርስት ኤድ እጅግ በጣም ዶክተር እንዳስኖት የተባልኩ ሰው እንደጊዜው። ምክንያቱም የ2 ዓመት የምስክር ወረቀት አለኝ። ይሄ የመስቀል ማህበር ያው ትምህርት ቤት ኳስም ተደረገ ምን ተደረገ ያው ለብሰን ነው ዳም ብሎቃችን ይያለን ቃችን እንሞላለን እንገኛለን። አላበክ ይሄው በትምህርት ቤት ሰዓት ደግሞ ጉዳት የደረሰበት ሰው ካለ እናክማለና በሰዓቱ ዶክተርም ጭምር ነበርኩኝ። የስንተኛ ክፍል ተማሪ ያለው ይሄ የ9ኛና 10ኛ ክፍል ተማሪ ያለው ዶክተርም ጭምር ነበርኩ። ክብር ልትሰጡኝ ይገባል። የድሮ ሰዎች ብትሆኑ በእኛ ዘመን ያላችሁም ከኛ በፊት ያላችሁም ቶሎ በነገራችን ላይ እናንተን ከኛ ዘመን ውስጥ የነበራችሁትን እኛ እንደው ምን ልናሻሽል እንችላለን? ሜቢ እናንተ ሌጋሲ ነው ልናስቀጥል እንችላለን እንጂ አብዛኛው ነገር እንደው ከናንተ የወረስነው ነው። አሁን የኛን ሌጋሲ ማለት ቀጥል አስቀጥሉት። እንደው አስቀጥሉት እስኪ ይቀጥል። የለ አሁንማ ይቀጥሉ የሚጮህም ነው የሚሰማኝ። ስለዚህ አስቀጥሉት። ለካትሰኝ ራሳቸው እኮ ነው አትሰሙማ። አሁን እንግዲህ የኛ ሌጋሲ ሳይሆን የኛ ዲሳንግስ እዛው ሳይገሳግሶ ቀርታ አሁን ሌላ ታሪክ ሶሻል ሚዲያ ቲክቶክ ዩቲዩብ ነው ቀርቷል ሁሉ ነገር። ልዩ ጉዞ ልጋ ከህይወት ትመራለህ። የክለብ ተሳትፏቸውን መገምገም ይኖርባቸው። በክለብ ውስጥ እንዲሳተፉ ጥረት ማድረግ አለባቸው። ክበብ በራሱ አንዱ የህፃናት ማህበራዊ ህይወታቸውን የሚጀምረው ከዛ። በነገራችን ላይ ማህበራዊ ህይወት እኛ አሁን የምንኖረው ማህበራዊ ህይወት አለ። እድር ሊኖረን ይችላል። እኛ ብልቆች ወይም ወላጆች እና እድር ወይም ደግሞ ሌላ ማህበራዊ ኑሮ የሚያገናኘን ሊኖር ይችላል። ህይወትና ይኖራል ትናሽ በሀዘንም በደስታም ልንጠያየቅበት መንገድ በጠቅላላ ለእኛ ማህበራዊ ኑሮ ይባላል። ስለዚህ የህፃናት ማህበራዊ ኑሮ ደግሞ በትምህርት ቤት ውስጥ የሚያደርጉት የክበብ ተሳትፎ። ስለዚህ የክበብ ተሳትፏቸውን እንዲያጎለብቱ በይበልጥ ደግሞ ክበብ ተሳትፎ በፍላጎት ደረጃ ቢገ ውስጣቸው የሚፈልገው ለምሳሌ ሕክምና ከሆነ እኔ እንዳነሳሁት የቀይ መስቀል ክበብ አባል መሆን ይችላሉ። ሙዚቃ ነገር ከሆነ ደግሞ ፍላጎታቸው የሚዲያ ክበብ መሆን ይቻላል። እንደየክበቡ እንደየፍላጎታቸው እና ብንገፋፋቸው ወደዛ መድረክ እንዲሄዱ ብናደርግ በደንብ ጥንቃቄ ያስፈልገዋል። በጣም እውነት ለመናገር እንደ ጓደኛ ማድረግ ይቻላል። ልጆችን እንደ ጓደኛ ከማን ጋር ነው ትዩ? ዛሬ ምን ተማራችሁ? በመንገዳችሁ ስትሄዱ ምን አገኛችሁ? አዲስ ሰው አገኛችሁ? አዲስ ሰው ተዋወቃችሁ? አዲስ ተማሪ ተዋወቃችሁ? አዲስ አስተማሪስ ምን ነበር? ዛሬ አስደንጋጭ ነገር ምን ነበረ? የሚያዝናና ነገር ምን ገጠማችሁ? የሚያስተምር ነገር ምን ገጠማችሁ ብለን መጠየቅ ይኖርብናል የሚል እምነት አለኝ። ማለት ዝም ብሎ ልጅን ኦልሬዲ ለትምህርት እድሜው ከደረሰ በኋላ መላክ ብቻ ሳይሆን ወይኔ ይሄ ልጅ እኮ በቃ አመለጠ ከማለታችን በፊት ሳያመልጠን መያዝ ይኖርብናል። ወላጆች በጣም ጥንቃቄ ተወስዶ የሚገባው ነገር በጠቅላላ ልጆቻችን ማለት አንድ ልጃችን ነው። ስለዚህ አንድ ልጃችንን ያንጠልጥለን አንድ ልጃችንን ትተን ስለማን አደራ ለማለት ያክል ልዩ ጉዞ ልጋ ከህይወት ትመራለህ። በትምህርት ቤት ውስጥ ተጠቅሶ ሁለተኛ ደረጃ መሰናዶ ትምህርት ቤት በ2005 ዓ.ም ለሶስት ዙር በተካሄደው ታለንት ሾው ውድድር በዘመናዊ ዳንስ አንደኛ ስለወጣ ይህ ምስክር ወረቀት ትምህርት ቤቱ ስም ከምስጋና ጋር ተሰጥቶታል። 2005 ኢትዮጵያ አይዶል ተጀምሯል። ግን ያስድግ ወዳደር አይመስለኝም።
ግን እኛ ከነሱ ቆርጀኑን ኢትዮጵያን አይዶል የሚለውን ራሱ ማን ነው አይዶል የሚለውን ስም መጣ ነው። ምናልባት ከኢትዮጵያን አይዶል ካልሆነ በስተቀር እናመጣው አንችልም። የተጀመረ ይመስለኛል ኢትዮጵያን አይዶል ለጊዜው ተጀምሮ ሊሆን ይችላል። ነገር ግን 2005 ዓመተ ምህረት እኛ ትምህርት ቤት አይዶል አዘጋጅተን በሰዓቱ ስልክ እንኳን አልነበረም። ያ ታሪክ ብቻ አይደለም። በነገራችን ላይ በምስክር ወረቀት ደረጃ አለኝ። ዘመናዊ ዳንስ አይኒን በባህላዊ ዳንስ ውዝዋዜ ማለት የሚቀርታ ተበለጥ ሞክሬ ነበር። ተበለጥ ነው እንጂ በጣም ሞክሬ ነበር፣ ግን ተወዳድሬ ያለው በዚህ አጋጣሚ። ወደ ሽልማቱ እንምጣ እንጂ ግድር ብቻ እኮ አይደለም፣ ምስክር ወረቀት ብቻ ማለት ነው። በዛ ሰዓት የዘመኑ አንደኛ ሽልማት የዛ ሰዓት የአንገት ወርቅ ይገዛል፣ የጣት ወርቅ የሚገዛ ጥሩ ሽልማት ነው የተሸለምነው። በነገራችን ላይ ገንዘብ የተሸለምነው ገንዘብ ነው። ስንት ብር መስራቷል? እውነት ለምን ቆራሶ ራሱ ያስቀኛል። አንደኛ የወጣ ሰው ስንት ያሸልማል? እውነት ለመናገር አይዶል አሁን ላይ 1 ሚሊዮን 400 ሺህ 200 ሺህ ዋው ዛሬ የተመሰገነኝ ጥሩ ሰዓት ደርሳችኋል። አሁን ልዩ ጉዞ ልጋም ከህይወት ትመራለህ። ተዛብ ሁለተኛ ልወጣ 40 ሶስተኛ ልወጣ 20 እና ሚሪንዳ በዳብ ወይም አለው እኔ ያችን ብር ወት ለመናገር ባልጠቀማ ደስ ይለኛል። በቃ ብትቀመጥ ሲል እስከ ዛሬ አሁን አውጥቼ አሳያችሁ ነበር። እውነት በቃ እንዴ እንደሚያበሳው አሁን ካለፈ በኋላ እንደሚያበሳው ሲሳበው ቁጭ አናረገው ምን ያው ምን ይገዛል? ያኔ ማይገዛል ብዙ ነገር 60 ሺህ ብር ነው በጣም እና ጉዲኮ 60 ብር በፖስታ 30 ብር ሲደመር የፖስታው ሂሳብ እንደው ስንት ሊሆን ይችላል? 1 ብር አይሆንም ፖስታ በሰዓቱ ያለው 1 ብር ቢሆን 61 ብር እንደማለት 60 ብር ሽልማት ፖስታ 1 ብር ቢሆን 50 ሳንቲም 1 ብር ነው 61 ብር እና ብትቀመጥ ዛሬ ገንዘብ አድሮ ነበር። ኳስ በእኛ ጊዜ አብራን ተጫወት 2 ሴቶች ነበሩ። እንደውም አንደኛዋ ትመቸኝ ነበር። እኔ ግን እየበዛብኝ ነው ይሄ ነገር። አሁን በነገራችን ላይ የዩኒቨርሲቲ አስተማሪ ናት፣ ሌክቸር ናት እና ትስተላለች። በጣም ኳስ ትወዳለች። ከኛ ጋር ነው አብራ ተሰልፋ በሴት ሲጀመር ከሴት ጋር ትጫወታለች ከወንድ ጋር። አንደኛዋ ደግሞ አሁን የት እንዳለች አላውቅም። በእርግጥ አላውቅም የት እንዳለች በስርዓት ግን ምን ላይ እንዳለች ለማለት ፈልጌ ቦቲ አድርጋ ነበር የምትጫወተው። ቦቲ አድርጋ ነበር፣ ተከላካይ ነበረች። ወያችን የምወዳት ግን አጥቂ ናት። ለዛ ነው አሁን ያላገኘኋት። በነገራችን ላይ አጥቂ ስለሆነች ነው ያመለጠች። ያየህ ልታጠቃ ሄደች። በቃ ሄደች። ልዩ ጉዞ ልጋም ከህይወት ትመራለህ። አይዶል ውድድር የነበረው ፕሮግራም እውነት ለመናገር በጣም ደስ ይላል። በልጅነት አምሮ ነው። ሌላ የምናውቀው ነገር የለም። ሜቢ እንግዲህ ድምፃውያኖች ነበሩ፣ በግጥምም የተሳተፋልና በልጅነት አምሮ ያገኘ ነው። ጥሩ ደስ የሚል ትዝታ ስለሆነ መረሳት የለበትም። እናንተም ደግሞ በየትምህርት ቤታችሁ በየልጅነት ጊዜያችሁ ያሳለፋችሁት ነገር ይኖራል፣ አስታውሱ። ጥሩ ትዝታ ስለሆነ ባይረሳ መልካም ነው። ዘመኑ በእርግጥ የሶሻል ሚዲያ ሆኗልና ልጆቻችን በየቤታችን ምንድነው እያደረግንናቸው ያለ ምንድነው እያደረግን ያለ ነው? ሊያለቅሱብን ሲሉ ሊረብሹን ሲፈልጉ ከትምህርት ቤት እንኳን እንዲሄዱ ስንፈልግ እኮ የምንሰጣቸው ነገር ነው ስልክ፣ ታብሌትና የመሳሰሉትን ወይም አሁን የዘመኑ ማጫወቻ ሆኖ የተገኘው እንግዲህ ስልክ፣ ታብሌት እና
ሌሎችን የመሰሉ ነገሮች ወይም ቴሌቪዥን መክፈት ሊሆን ይችላል። ብቻ እነዚህ ሆነዋል። ከነዚህ ነገሮች ማራቅ አይቻልም። ምክንያቱም ልጆቹን ማራቅ ቴክኖሎጂውን ማራቅ ሳይቻል ልጆቹን ማራቅ ስለማይቻል፣ ነገር ግን መቀነስ ብንችል ይህ አድማጮቻችን፣ ተመልካቾቻችን፣ የቻናላችን ቤተሰቦች በጠቅላላ በክፍል 1 እና በክፍል 2 የነበረን ቆይታ ይሄድ ይመስላል። ጥሩ ትምህርት፣ ጥሩ ተዝናኖት እንዳገኛችሁበት ተስፋ አደርጋለሁ። ስለዚህ አበረታቱኝና ከዚህ የተሻለ ነገር ደግሞ ይዤ እንድመጣ ኮመንት አድርጉኝ። ኮመንት በጣም ወሳኝ ነገር ነው። ስለዚህ ኮመንታችሁን እንዳትረሱ፣ እንዳትዘነጉ። እኔ እመልሳለሁ። በቀጣይ ምን ይሰራ፣ በቀጣይ እንደዚህ ቢደረግ፣ በቀጣይ እንደዚህ ማሻሻያዎች ቢኖሩ የሚሉት በጠቅላላ ኮመንት ላይ አስቀምጡልኝ። አመሰግናለሁ። ልዩ ጉዞ ልጋ ከህይወት ትመራለህ